ሰላም እንዴት ናችሁ? በዛሬው ቪዲዮ ጣሊያን ሀገር ውስጥ ለሚገኘው ለዩኒቨርሲቲ ኦፍ መሲና አፕላይ ያደረግኩ አሳያችኋለሁ። ከዚህ በፊት ስለ ኢታሊ አፕሊኬሽን ፕሮሰስ ምን ይመስላል የሚለውን ሙሉ ቪዲዮ ሰርች ይላችሁ ነበረ። እሱ ቪዲዮ ካላያችሁ ገብታችሁ ቼክ ማድረግ ትችላላችሁ። ዛሬ ለዩኒቨርሲቲ ኦፍ መሲና አፕላይ ያደረግኩ አሳያችኋለሁ። ዩኒቨርሲቲ ኦፍ መሲና ኢታሊ ውስጥ መሲና የሚባል ከተማ ውስጥ ሲሲሊ ሪጅን ውስጥ የሚገኝ ዩኒቨርሲቲ ነው። በባለፈው እንደነገርኳችሁ ጣሊያን ሀገር ውስጥ የሚገኙ ዩኒቨርሲቲዎች በነፃ ነው የምትማሩት። በነፃ ብቻ ሳይሆን እየተከፈላችሁ ነው የምትማሩት። ዩኒቨርሲቲ ኦፍ መሲና ላይ በአመት 5200 ዩሮ እየተከፈላችሁ ነው የምትማሩት። አፕላይ ለማድረግ በጣም ቀላል ፕሮሰስ ነው። ከ10 ደቂቃ በላይ ፈጅባችሁ ሙሉ ዶክመንት ካላችሁ፣ እንዲሁም በጣም ብዙ ኢትዮጵያውያን የሚገኙበት ዩኒቨርሲቲ ነው። ስለዚህ ኑሯችሁን ያቀልላችኋል ማለት ነው። ለባችለርስ ወደ 7 የሚጠጉ ኮርሶች አሏቸው። ሲቪል ኢንጂነሪንግ ኤንድ ማኔጅመንትን ጨምሮ ወደ 7 የሚጠጉ ኮርሶች አሏቸው። እንዲሁም ለማስተርስ ደግሞ የተለያዩ አማራጮች አሏቸው። በኋላ ገብተን እናየዋለን። 15 ዩሮ አፕሊኬሽን ፊ ያለው። እንዲሁም መሲና ቺፕ ከሚባሉ ከተሞች መካከል አንዱ ነው። ለማልታ ቅርብ ነው። እየሰራችሁ መማር ለምትፈልጉ ተማሪዎች በጣም አሪፍ ነው። ስለዚህ እንዴት አፕላይ እንደሚደረግ አሁን አብረን እናያለን ማለት ነው። በየጊዜው አዳዲስ ስኮላርሺፕ ኢንፎርሜሽኖች እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ወደ ቪዲዮ ከታች ሊንክ አስቀምጬላችኋለሁ። እሱን ሊንክ ስትከፍቱት ይህንን ፔጅ ያመጣላችኋል። ይህን ፔጅ ተከትላችሁ ሬጂስተር ታደርጋላችሁ ማለት ነው። እኔ ኦልሬዲ ሬጂስተር ስላደረግኩኝ ሬጂስተር ማድረግ አይጠበቅብኝም፣ ግን ሬጂስተር አድርጋችሁ ሎጊን ትላላችሁ ማለት ነው። ከዛ ሎጊን ስትሉ ይህንን ፔጅ ያመጣላችኋል። እዚህ ጋር የኢንፎርሜሽን ነው ማንበብ ትችላላችሁ ይህንን። ከዛ እዚህ ጋር አፕሊኬሽን ይላል። ለእናንተ ስታርት አፕሊኬሽን ነው የሚለው። እኔ ግን አንድ ኦልሬዲ ስለጀመርኩኝ ሾው ዲቴልስ እለዋለሁ። ከዛ ኮንቲኒው እለዋለሁ። እናንተም ጀምራችሁ አንዴ አፕሊኬሽናችሁን ጀምራችሁ ተመልሳችሁ እንደዚህ ይከፍትላችኋል ማለት ነው። ስለዚህ ስታርት አፕሊኬሽን ትሉታላችሁ። ከዚህ በኋላ ተመሳሳይ ነው ከኔ ጋር። እዚህ ጋር ዱ ዩ ኒድ ኤ ቪዛ ይላል። ያ ቪዛ ትፈልጋላችሁ? አዎ እፈልጋለሁ። ከዛ ናሽናሊቲ ይጠይቃል። ናሽናሊቲ ኢትዮጵያ ትላላችሁ። ካንትሪ ኦፍ ሬዚደንስ ኢትዮጵያ ወይም የምትኖሩበት ሀገር ውጭ ሀገር ከሆናችሁ ኢትዮጵያ ትላላችሁ። ከዛ ፕሮግራም ታይፕ ባችለርስ ወይም ማስተርስ አፕላይ ለምታደርጉበት ፊልድ ትመርጣላችሁ። የምትፈልጉትን ትመርጣላችሁ። እዚህ ጋር ፊልድ ፕሮግራም ይላል። ኢንቴክ ሰከንድ ኮል ብቻ ነው ያለው። አሁን ሰከንድ ኮል ትላላችሁ ማለት ነው። ከዛ ሴቭ ትላላችሁ፣ ኔክስት ትላላችሁ ማለት ነው። ከዛ እዚህ ጋር ፐርሰናል ዲቴይል አለ። ስማችሁን፣ የቤተሰብ ስም ምናምን አለ እዚህ ጋር። ይህንን ትሞላላችሁ ማለት ነው። ይህንን የላይኛውን ስማችሁን መጀመሪያ ሬጅስተር ስታደርጉ ሴቭ ስላደረገው እዚህ ጋር እንድታስተካክሉ አይፈቅድላችሁም። ኤዲት ማድረግ ግን ትችላላችሁ፣ በኋላ አሳያችኋለሁ። እዚህ ጋር ዴት ኦፍ በርዝ ታስገባላችሁ። እዚህ ጋር ፎቶ ይላል። ፎቶ አፕሎድ ታደርጋላችሁ። በጄፒጂ ፎርማት ነው የሚለው። ስለዚህ በጄፒጂ ፎርማት አድርጋችሁ አፕሎድ ታደርጋላችሁ ማለት ነው። እዚህ ጋር ጀንደር ይላል። እዚህ ጋር ሲቲ ኦፍ በርዝ ይላል። እነዚህ ስታር ያለባቸው እንትን ናቸው፣ ማንዳቶሪ ናቸው። የግድ እንትን ካላላችሁ ኔክስት አይላችሁም ማለት ነው። ስለዚህ ሲቲ ኦፍ በርዝ እዚህ ጋር ታስገባላችሁ። ካንትሪ ኦፍ በርዝ ካንትሪ ኦፍ በርዝ ኢትዮጵያ ትላላችሁ። ፓስፖርት ነምበር ታስገባላችሁ። ፓስፖርት ነምበር ይጠይቃል። ስለዚህ ፓስፖርት ያስፈልጋችኋል ማለት ነው። እንዲሁም ቫሊድ ፓስፖርት ይላል። ይህም በጄፒጂ ወይም በፒዲኤፍ ፎርማት ይላል። ስለዚህ እንደዛ መርጣችሁ አፕሎድ ታደርጋላችሁ። ከዛ እዚህ ጋር ኢሜይል ታስገባላችሁ። ኢሜይል ኦልሬዲ ያስገብቶላችኋል። እዚህ ጋር ስትሪት ይላል። ሲቲያችሁ ማስገባት ትችላላችሁ። ወይም ካወቃችሁት ደግሞ ስትሪት ኔሙን ታስገባላችሁ ማለት ነው። እነዚህ ኦፕሽናል ናቸው። ስለዚህ አልፋችኋለሁ። ሲቲ እዚህ ጋርም እንደዛው
ፖስት ኮድ ካላወቃችሁ ችግር የለውም። ኖ ፖስት ኮድ ማንዳቶሪ ነው። ስታር ካለበት ማንዳቶሪ ነው። ስለዚህ ማስገባት ይኖርባቸዋል ማለት ነው። ድጋሚ እዚህ ጋር ካንትሪ ይጠይቃል። እዚህ ጋር ስልካችሁን ታስገባላችሁ። ኔክስት ላላችሁ ማለት ነው። ስለዚህ ፐርሰናል ዲቴል ጨረስን። እኔ ስላላስገባሁለት ነው ፓስፖርት አላስገባውም ምናምን፣ ግን እናንተ ካስገባችሁለት ራይት ይላላችኋል እዚች ጋር እንዳለችው ምልክት ማለት ነው። ከዛ ላንጉጅ ያስፈልጋችኋል። ኢንተርናሽናል ሰርቲፊኬት እንደምታዩት ማንዳቶሪ ነው። ስለዚህ አፕሎድ ማድረግ ይኖርባችኋል። አይኤልቲኤስ ሊሆን ይችላል ወይም ዱኦሊንጎ ሊሆን ይችላል። ያላችሁን አፕሎድ ማድረግ ትችላላችሁ። ኢንተርናሽናል ሰርቲፊኬት ነው የሚለው፣ ስለዚህ የሀገር ውስጥ አይሆንም ማለት ነው። ወይም ከትምህርት ሚኒስቴር የምታጽፉት የላንጉጅ ሰርቲፊኬሽን እሱ አይሆንም ማለት ነው። ኢንተርናሽናል ኢንግሊሽ ላንጉጅ ሰርቲፊኬት ነው። ስለዚህ ወይ አይኤልቲኤስ ወይ ቶፍል ማንኛውም ሊሆን ይችላል፣ ብቻ ኢንተርናሽናል የሆነ አፕሎድ ማድረግ ይኖርባቸዋል ማለት ነው። እዚያ ቢ1 ቢ2 የተሰጣችሁን ውጤት ታስገቡለታላችሁ። ቢ1 ቢ2 ወይም አለ አይኤልቲኤስ ዱኦሊንጎ ውጤታችሁ ላይ ቢ1 ቢ2 የሚል አለ። ስለዚህ እሱን ታስገቡለታላችሁ። ከዛ ደግሞ ስሙን ታስገባላችሁ። እዚህ ጋር ዱኦሊንጎ ከሆነ ዱኦሊንጎ ብላችሁ ታስገባላችሁ። ከዛ አፕሎድ ታደርጋላችሁ ማለት ነው። በዚህ መልኩ ላንጉጅ ታስገባላችሁ። ከዛ ኤጁኬሽን ኤንድ ኤክስፒሪየንስ ይላል። እዚህ ጋር ሲቪ ማንዳቶሪ ነው። ስለዚህ ሲቪ ማዘጋጀት ይኖርባቸዋል። ሲቪ አፕሎድ ታደርጋላችሁ። ኢሮፓ ሲቪ ነው መሆን ያለበት። ስለዚህ ኢሮፓ ሲቪ ታስገባላችሁ ማለት ነው። ከዛ ሃይ ስኩል ዲፕሎማ ፕሊዝ ኮምፕሊት ዮር ኤጁኬሽን። የስ ሃይ ስኩል ዲፕሎማ አላችሁ ወይ? አዎ አላችሁ። ከሌላችሁ 11ኛ ክፍል ወይም 12ኛ ክፍል ገና እየተማራችሁ ከሆነ አፕላይ የምታደርጉት ኖ ትላላችሁ ማለት ነው። ከዛ እዚህ ጋር አፕሎድ ታደርጋላችሁ። እዚህ ጋር ዲፕሎማ ካላችሁ ዲፕሎማ ከግቢ ከሃይ ስኩል ዲፕሎማ ከተሰጣችሁ ዲፕሎማችሁን ታስገባላችሁ። ካልሆነ ግን ማትሪካችሁ ማስገባት ትችላላችሁ፣ ችግር የለውም። እዚህ ጋር ዴት ኦፍ ዘ ዶክመንት ኢሹ የተደረገበት የተሰጣችሁ ቀን እሱን ታስገባላችሁ እዚህ ጋር። ከዛ ትራንስክሪፕት ይጠይቃል። እዚህ ጋር ትራንስክሪፕት ታስገባላችሁ፣ የሃይ ስኩል ትራንስክሪፕታችሁን ማለት ነው። እዚህ ጋር ደግሞ ስፔሲፊክ ፊልድ ኦፍ ስተዲ ይላል። ይሄ ችግር የለውም የምላኩት። እዚህ ጋር ሃይ ስኩል ዲፕሎማ ፋይናል ግሬድ ይላል። ፋይናል ግሬዳችሁን ከ700 ታስገቡለታላችሁ። ከ700 ማትሪካችሁ ማለት ነው። ሃይ ስኩል እዚህ ጋር የትምህርት ቤታችሁን ስም ታስገባላችሁ። ካንትሪ ኦፍ ሃይ ስኩል ዲፕሎማ እዚህ ጋር የተማራችሁበትን ሀገር ታስገባላችሁ ማለት ነው። ይርስ ኦፍ ኤጁኬሽን ይላል። አጠቃላይ የተማርንበት ከ12 ዓመት ይሆናል። 12 ዓመት ከአንደኛ ክፍል እስከ 12ኛ ክፍል። ስለዚህ 12 ትላላችሁ። ዩኒቨርሲቲ ኦፍ ኢንትሪ ቴስት የስ ዩኒቨርሲቲ ኢንትሪ ቴስት የስ ማትሪክ ስላላችሁ ማለት ነው። ከዛ እዚህ ጋር ማትሪካችሁን አፕሎድ ታደርጋላችሁ። አዘር ኳሊፊኬሽን ይላል። ይሄን ኖት ትሉታላችሁ። ከዛ ኔክስት ትላላችሁ ማለት ነው። እዚህ ጋር አፕሊኬሽን ፊ ነው። የአፕሊኬሽን ፊ ኢንፎርሜሽን አለ። እዚህ ጋር የራሳችሁን ስም ታስገባላችሁ። የአያት ስም፣ አድሬስ ነምበር ታስገባላችሁ ወይም አድሬስ። ከዛ ፖስት ኮድ የፖስታ ቁጥራችሁን የከተማችሁን ታስገባላችሁ። እንደምታዩት ማንዳቶሪ ነው። ስለዚህ ሰርች አድርጋችሁ ማስገባት ይኖርባችኋል። እዚህ ጋር ሲቲ ይላል። የምትኖሩበትን ከተማ ታስገባላችሁ። ካንትሪ የምትኖሩበትን ሀገር በድጋሚ ታስገባላችሁ። ከዛ ፔይ ናው ስትሉት ወደ መክፈያ ኢንፎርሜሽን ይወስዳችኋል። እዚህ ጋር የምታስገቡት የራሳችሁን ኢንፎርሜሽን ነው። ስለዚህ እንደዛ አድርጋችሁ መክፈል ትችላላችሁ ማለት ነው። 15 ዩሮ ነው እንደምታዩት። ስለዚህ በዚህ መልኩ
እነዚህን ከጨረሳችሁ በኋላ እነዚህ ራይት ካላችሁ በሙሉ አፕላይ ማድረግ ትችላላችሁ ማለት ነው። ሀገር ማለት ትችላላችሁ፣ ፌስቡክ ማለት ትችላላችሁ። እዚህ ጋር አግሪ ትላላችሁ፣ የስ አንባችሁ የስ ማለት ይኖርባችኋል። ከዛ ሰብሚት ትላላችሁ። በዚህ መልኩ አፕላይ ያደረጋችሁ ማለት ነው። እንደምታዩት በጣም ቀላል ነው። ከ10 ደቂቃ በላይ አይፈጅም። ሁሉም ዶክመንት ካላችሁ ከ10 ደቂቃ በላይ አይፈጅም አፕላይ ለማድረግ። የምትከፍሉት ደግሞ በኦንላይን ፔመንት በመጠቀም ነው። ስለዚህ ይህንን ይመስላል ማለት ነው። በየጊዜው አዳዲስ ስኮላርሽፕ ኢንፎርሜሽን እንዲደርሳችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እንዲሁም አፕላይ ስታደርጉ ግራ የገባችሁ ነገር ካለ ወይም ጥያቄ ካላችሁ ኮሜንት ላይ ያሳውቁኝ። በቀጣይ ደግሞ ሌሎች ዩኒቨርሲቲዎችን ፈልጌ እሰራላችኋለሁ። ቴንኪው